ዛሬ እስከ ትላንትናው ቀን ድረስ ምንድነው ያለው ብሩክ? ልጅቷ ያንተ ናት እያለ ለኔ ብዙ ተስፋ ሰጥቶኛል። እሺ እንኳን አለ ብሩኬ ዋሸ፣ እንኳን ዋሸ አሹት ዋሸ አይደለ? አንተ ልጅ ከሆነ ብሩኬ ያሳድጓል። ምን ታመጣለህ? አሹት አይደለም። አይ ለምን ቆይ እሱ ጋጦጥ እየሆነ ነው። ጋጦጥ እየሆንክ ነው አይደል? እስቲ እንዴት ነው? እሺ ጋጦጥ እየሆንክ ከሆነ እሺ ያሳድጓል። ምን ታመጣለህ? አሁንማ የራሱ ልጅ እኮ ነው። ማረጋገጫም አለው። አንተ ምን ቤት ነህ? ነገርኩ ነው። 99 ካለ 99 ነው ውጤቱ፣ አለቀ። የልጅ ጉዳይ ነው። እሺ ለአንተ ተራ ነገር ሊሆን ይችላል። እሺ የሌለህ ልጅ ያንተ ያልሆንሽ ልጅ ጥፋተኛ እንደሆነ አታምንም እንዴ? ብሩክ እንኳን ጥፋትም ካለበት እንኳን እያልኩ ነው። አሹት ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ ያለን ማለት ይሻላል። ነገሮች የተፈጠሩት ነገሮች በሙሉ አይታችኋል። ሁሉም ነገር እንዳያችሁት ነው። ትላንትም የተፈጠረ ነገር አለ። ነገሮች ባልጠበቅናቸው መንገዶች እየሄዱ ነው፣ ሄደዋልም ጭምርና እኛ ያልፈለግነው ነገሮች እየመጡ ነው። ሁሉም ነገር ተበላሽቷል። እንደመጀመሪያው አይደለም። ልጅቷም መጨረሻዋን አውቃለች የማን ልጅ እንደሆነች። እናንተም እኛም እንትን እንዳልነው ወዳልጠበቅነው ሰው ሄዳለች። የብሩክ ይሆናለች። በቃ ምንም ማድረግ አይቻልም። ያው ትላንትም እያየሁ ነበር ብዙዎቻችሁ 99% ኦልሬዲ በቃ ልጅቷ የብሩክ ነች። እንደዛ የሚባል ነገር የለም። 99% ማለት 100% አይባልም ሲጀመር 99% ነው ሊባል የሚችለው። የትኛውም ዓለም ላይ ልጁ የልጁ አባት 99% ነው የሚባለው በፐርሰንት ሲገለጽና ልጅቷ የብሩኬ ነች። አምኖ መቀበል ይሻላል። እኛም አምነን ተቀብለናል። አሁን ግን የዛን ቀንም የዲኤንኤ እንትን የተባለ ቀን መንትኑን የተቀበሉ ቀን ሐሰንና ፍፄን የላክናቸው ነገሮች እንዳይበጠበጡ ችግር እንዳይፈጠር ብለን ነበር ሁለቱን የላክናቸው። እሷም ደግሞ የኛን እንትን ለማለት እከተላለሁ ምናምን እያደረገች ስታስቸግር ነበር። ግን ያው ተፈጥሯል። የተፈጠሩት ነገሮች ሁለታቸው ጋር የሆነ እንትን ልዩነት እንዳይፈጠር ነበር እኛ እየለፋን የነበረው ብሩኬና ሃይሚ ጋር። ሁሉም ነገሮች ለበጎ ናቸው። ዛሬ ግን የመጣሁት እኔ ይሄንን ላወራ አይደለም። ሌላ አንድ የተገበ ሰው አለ። ቢኒያም ላገኘው ነው የመጣሁት። ብቻ አይደለም ሌላም ሰው አለ። አሁን ላይ ሁሉም ነገር ብቻ ማድረግ ሪስክ አለው። ከኔ ጋር ሐሰን አለ። በሐሰን እንደሚመጣ ማለት ያለብን ሁለታችንም እንናገረዋለን። ምክንያቱም አሁን እዚህ ጋር ቢኒያም ምንም አያደርግም። ኦልሬዲ ልጁ የሱ አይደለችም። ስለዚህ እነሱ ህይወት ላይ መውጣት ነው ያለበት። ቢኒያም የሚባል ሰው እዚህ ጋር ምንም አያደርግም። በቃ ብሩኬን በግል ማግኘት ፈልጋለሁ፣ ዋሽቶኛል፣ ቅብርጥስ ምናምን እያለ ነበር። አሁን ምንም አታረግም። ያው ምናልባት ከመምጣት በፊትም በነገር ነገር ቢኖር አንተ ምንም አታረግም። በቃ እዚህ ጋር ውጣላቸው። ሃይሚና ብሩኬም ችግሩን በራሳቸው መንገድ ይፈቱታል። ሃይሚን ዋሽቷታል፣ እኔን ዋሽቶኛል ምናምን እያልክ ነው። እነሱ በራሳቸው መንገድ ችግራቸውን ይፈታሉ። አንተ ውጣ። ኦልሬዲ በቃ ልጅ ያንተ ልጅ ነህ ተብለን እኛም ላንተ እየለፋን ነበር እኮ ባይዚ አንተም ብቻ አልነበረ ልጁ ያንተ ቢሆን እኛም ደስ ይለን ነበር። ግን ያንተ አይደለም ልጁ። ስለዚህ ከህይወታቸው አሁን መውጣት አለበት። እኔም እነግረዋለሁ፣ ሐሰንም ይመጣል እንነግረዋለን። እንግዲህ ሌላም ነገር ካለ እኛ ምንም ነገር እኛም ወንድ ነን። ለዩ እኛ እጃችን እንትን ማለት የከበደን ሴት ነች። ሴት ልጅ ምንም አናረግም። አንተ ግን ወንድ ነን። ስለዚህ እኩል ማውራት እንችላለን። ችግር የለውም፣ አይከብድንም። ካንተ ጋር ስትፎክር ስለነበረ ነው ብሩኬ ክዶኛል እንትን ብሎኛል ምናምን ብለህ ስትፎክር ስለነበረ ነው። እኛም ሐሰን እየመጣ ነው። ሐሰን አንዋር ለኔ አማን አለ ቆይታ ሰላም አለ ቤት ሁሉ ሰላም። ዛሬ ነጋ ትላለህ። ዛሬ ነግቷል። ማይነጋ የለም ነጋ። እንግዲህ እና እንዴት ሁሉ ሰላም አንተ ጋር ሀገሩ ደስ አይልም? ደስ ይላል። ሀገራችን ደስ ይላል። እና ስለ ሀገሩ ላወራህ አይደለም የመጣሁት ሐሰን። ዛሬ አንድ የጠገበ ሰው እንዳለ ልነግርህ ነው የመጣሁት። ያው በዚህ ሰዓት ብቻችን እየሄድን ችግር እየፈጠርን ስለሆነ ከብቻዬ አንተም ብትኖር የተሻለ ይሆናል ብዬ ስላሰብኩ ነው አንተን የጠራሁት። ኦልሬዲ ነገሩ ላይ አንተም አለበት። ያው ምንም የሚደባበቅ ነገር የለም። አሁን ጭቅጭቅ አይደለም። ለዛ ይገባኛል። እንደ ሁላችንም ሰልችቶናል። አንተም ብቻ አይደለም፣ ሁሉም ኦዲየንስ፣ ሁሉም ሰው ሰልችቶታል ጭቅጭቅ። ግን አሁን አንድ ሰው የኛን ህይወት ሞር የበለጠ ሊያበላሽ እንትን የሚል ሰው አለ። እሱን ሰው ደግሞ እኔ እናንተ
በቻልነው አቅም ማስወገድ አለብን። እንዴት? ያም ሰው ቢኒያም ነው። ቢኒያም የልጅ አባት ነኝ ብሎ የመጣው። እሺ ኦልሬዲ አሁን እሱ የልጅ አባት አይደለም እንዳልሆነ ተረጋግጧል። የብሩኬ 99% የብሩኬ ልጅ እንደሆነች ምርመራው ግልጽ አድርጓል። ስለዚህ እሱ ደግሞ ምን እያለ ነው መሰለ ሐሰንም ብሩኬም ፍፄም ቤኪም ሁላችሁንም ጨምሮ እኔ ህይወት ላይ ተጫውታችኋል። ስለዚህ አልለቃችሁም። የምን ህይወት ነው የተጫወተው? ዋሽታችሁ ከኛ ጋር ነው እንደተኛው የምን ህይወት ነው የሚጫወተው? አላቅም። ዋሽታችሁኛል። እኔም ማረገውን ነገር ብቻ ከካሜራ ጀርባ ብዙ ነገር እያልን ያለው ልጁ ለማን ላንተ ነው እንደዚህ ያወራህ? እና አሁን ማግኘት ፈለኩኝ። ይሄ ደግሞ ብቻዬን ማግኘት አልፈልግም፣ ሌላ ነገር እንዳይፈጠር ነው። አንተ ነህ እሱ ማግኘት ፈለከው ወይስ እሱ ነው ማግኘት የፈለገው? ያወራው ነገር አለ ማግኘት የፈለኩት ግን እኔ እሱ እያወራ ያለው ነገር አለ ነገር ፈጥራለሁ ምናምን። አዎ ጋይ ሐሳብ ገብቶኛል። አሁን እያልከኝ ያለኸው ኖርማሊ ቢኒያም እኛን ጭራሽ እኛ ላይ እየፎከረ ነው። ምክንያቱም ህይወቴን ያበላሻችሁት እናንተ ናችሁ። ልጄ ብዬ እንትን ያልኳት ልጅ አይደለም ተክቼ ህይወቱን ያበላሸው ነው ብሩኬን ያበላሸበት መሆኑ ነው። ግን እናንተም አላችሁበት ነው ነገር እየሆነ እያለ ያለውና ማውራት አለብን እንደ ወንድ ልጅ። ምክንያቱም እሱ አስከዛሬ ምንም ነገር አልተረዳም፣ ተፎግሮ ነው መሰለኝ። እናስረዳዋለን እንግዲህ ምንድን ነው የፈለገው ልጁ? እሱ ካልሆነ በቃ መንቀሳቀስ እኮ ነው። በእኔም ያን ነው ሐሳቤ ማለት። አሁን እሱ ምን ለማመጥበት ምክንያት የለም። እባክህ ሂድ ምናምን በቃ ወንድ ልጅ ነው። እሷ ሴት ስለነበረች ምንም አናረጋትም። ልንመታትም እጅ ልንሰራዘርም አንችልም። አይ ሴት ልጅ ጀመረኛም መማታትም አንፈልግም። ሌላም ወንድም ቢሆን መማታትም መደባደብም ቢቻላው ከዚህ በኋላ እንደውም መደባደብም አያስፈልግም። ንግግር ራሱ አያስፈልግም መሰለኝ። እንደውም በጣም ከባድ እየሆነ ነው። ስለዚህ ያለው አማራጭ እንግዲህ 99% 100% ልጅ ከሆነ ኦሬዲ አለቀ፣ ሞተ ጉዳይ። አይ ብዙዎች አሁን አንተም እንዳልከን እንትን የብሩኬ 99% የተባለው 100% ለምን አልሆነም ምናምን ምናልባት ልጅ እሱም ጋር እንደዚህ አይነት ሐሳብ ኖሮ ይሆናል። ቢኒያም እንዴት 100% የሚባል ነገር ህክምና ላይ ቆይ፣ ለምሳሌ ምንም ነገር እኮ 100% የሆነ ነገር አለ እንዴ? 99% ከተባለ ኦሬዲ 1% ምንም ነች። አይ 100 የሚባል ነገር 99 ነው ሁሉም ነገር እኮ። አዎ እና ምናልባት ይሄ ነገር ለሱ ማስረዳት ካለብን። እሺ አሁን ቢኒያም ምንድነው ስለ ልጅ ሊያወራ ነው? ለምን የፈለገኝ እኔንም እኛንም የፈለገበት ዋና ምክንያቱ አላማው ላንተ እያለ ያለው ምንድነው? ተዋሽቻለሁ ከሆነ እዛ የኔን ህይወት አበላሽታችኋል። ዩኒታ ይጋ ምን አገባኝ እኔ አበላሽታችኋል ነው። ያው እሷንም ጨምሮ ሊሆን ይችላል አላውቅም። ብቻ ግን ኦኬ አሁን እሺ አሁን አንተ የምትፈልገው አሊያም ደግሞ ፍፄም ሌሎቻችንንም ብሩኬንም ጨምሮ እሱ የሚፈልገው እንዳትደርስብን እንድናወራው ነው የፈለገው ነው። አዎ በቃ ከዚህ በኋላ ሲጀመር እደርስባችኋለሁ እያለ ነው። እደርስባችኋለሁ። እኛ ደግሞ እንዲደርስብን አንፈልግም አይደለ? እኛ አጠገብ ምንም ማድረግን ከዚህ በኋላ እሱ ያበቃለ ሰው ነው። አይ ሲጀመር እኔ አልተመቻቸልኝም እንጂ እኔ ልለውን ፈልጌ ነበር። ከዚህ በኋላ እንግዲህ ጉዳዩን ከጨረሰ ወደ አለበት ወደ ድሮ ወደሚኖርበት ቀየውም ይሁን ሀገሩም ቦታውም ተመልሶ መኖር ይችላል። ለማንም ሰው ክፉ አንመኝም። ማንም ሰው ወድቆ እንዲወድቅ የምንፈልግ ሰዎች አይደለንም። ለዛ ነው ለቢኒያም ብዬው ነበር እኔ ያልኩት ምንድነው ቃል በቃል ልጅህን ማሳደጊያ እኛን ኬትም ብለን እንደግፈሃለን ብዬውም ነበር። ያ ነገር ተበላሸ። ስለዚህ ከዚህ በኋላ ከኛ ጋር ምንም ነገር የለውም መሰለኝ አይደል? ያው ከዚህ በኋላ በቃ ያበቃለት ነገር ነው። ያንተ ታርቻለሁ እንዴ እዚህ እንዳለ ነግረህ ነበር። ኦኬ ፋሚሊዎች፣ ለማንኛውም እኔ ግልጽ ያልሆነ ነገር የተደባበቀ ነገር አይመቸኝም። በግልጽ ማውራት ነው። እንትና እንደዚህ ተደብቆ ምናምን የሚባል ቀጥታ እውነቱን መነጋገር ነው። አይ ሰላም ነው። ሁሉ ሰላም አለን። ቢኒያም ፈልገኸኝ ነበር መሰለኝ። እኔን ይሁን ብሩኬን ፈልገህ ነበር መሰለኝ። ሁላችንም ነው። አይ ምናልባት ካንተ ጋር ሳወራ የነበረው ነገር እንትን ብለን የጠራው እሱ። አዎ ያ ብቻዬ ችግር ከምፈጥር አንድ አሁን ቢኒያም ምን መሰለህ፣ ከዚህ በኋላ ነገራቶች ያለቁ መሰለኝ። ካንተ ጋር ያለን ነገር ሌሎቻችን ያለብንን ነገሮች እንዴትም ብለን እንፈታለን እና ነገሮችን እየቀነስን ከት እያደረግን መሄድ አለብን። ገባ? ለምሳሌ
ቢኒ እኔ እውነቱን ለማውራት እኔ እናንተ እንደዚህ ረጅም ደቂቃ ቆመን ወላሂ አውርተን አናውቅም አይደል? ባለፈው ነው ያገኘው እኔ እና እኔ ላንተ መጥፎ ነገር አልመኝም። ወንድ ልጅ ነህ፣ ልጅ ብለህ አምነህ በጣም ብዙ ነገሮችን ልታስተካክል የሞከርክ ሰው ነህ። ስለዚህ አንተ ልብህ ጥሩ ነው፣ በእርግጠኝነት ያን ነው የሚያሳየው። ስለዚህ ከዚህ በኋላ ቢኒ ብሩኬም እኔም ሌሎቻችንም የኛ ጓደኞችም ሆነ ሁሉም ማለት ነው ጨርሰናል መሰለኝ። የምትችለው ነገር ተናገር። ሌላ ሰው መወከል አትችልም። አይ በቃ ቢኒ ግልጽ እኮ አማርኛ እኮ ነው። ምንድነው ግልጽ አማርኛ? አንተ እዚህ ጋር ምንም የምትሰራው እንትን የለም። አሁን እያወራህ ስለነበር ነው እዚህ ጋር ከቤተሰብም ሀሰንን ፊት ላወራ የፈለኩት። አንተ እዚህ ጋር ምንም ያገባኝ እኮ ራስን ወክለህ ራስን ወክለህ ስለሌላው ስለ ብሩክ አያገባህም ልፈልግ እኔ ለምን አያገባውም? ስለ ብሩክ ምን አያገባው? ምን ማለት ነው? ማለት አንተ አሁን እዚህ ጋር እንዴት መሰለህ አንተ ያልገባህ ነገር ስለ ብሩክ አያገባህም ማለት ራሱን ችሎ ለራሱ ቆሞ ማውራት የሚችል ልጅ ነው። ይችላል ማውራት ይችላል። ግን እሱ ከዚህ በኋላ እንደውም ምንም ነገር አያወራ። ምን ያወራለታለሁ ብለህ ለምን እንደዛ አልክ? አሁን ኖርማሊ አይተኸዋል አይደል? ወረቀቱን አላየሁም ምን ስላየሁት ምን በቃ አምኜ። ስለዚህ አሁን ወረቀቱን ካየኸው ቆይ እኔ ያወራል። አይ ወረቀቱን ካየኸው ከዚህ በኋላ ያንተ ጉዳይ አልቋል መሰለኝ። በባዶ ሜዳ ምን አደከመ? ለምን ትመጣለህ? ከዚህ በኋላ ቪዲዮም ይዘህ እየመጣህ እንዳታወራን። ከማናችንም ጋር ግንኙነታችንን ጨርሰናል። ለነበረን ጊዜ እናመሰግናለን። ውጣ ከህይወታችን። ሰው እየቀነስን እንሄዳለን እኮ። ስለዚህ ከህይወታችን ውጣ። ከህይወታችን ከህይወታችን ስለ ከኔ ጋር ከፈለክ ችግር የለብኝም። በፈለከው መንገድ አብሬ በፈለግነው መንገድ ኦሬዲ ርቀሃል እኮ ምንም ነገር ከየለህም። አሁን ላይ የፈለኩት ብሩኬ ኖርማሊ ላይፉን እየኖረ ሊሆን ይችላል። ስለዚህ አንተ ጨርሰሃል ማለት ነው። የራስህን ኑሮ ማለት ነው። ላይፉን እየኖረ ነው የምትለው በምን እርግጠኛ ሆነ ነው? ላይፉን እንዴት ምን አይነት ልጅ ነው እየኖረ ያለው? ልጁን እያሳደገ ይኖራል ከሀይሚ ጋር ተስማምቶ። ምን ማለት ነው አንተ? የምን ልጅ ነው አንተ የምታወራው? አላየኸውም? ወረቀቱ አላየኸውም? ያየኸውን ነገር ለምን እንዳዲስ እንትን ብላለህ? እያወራን ያለነው ልጅ ወይንም ደግሞ ብሩኬ ስለ ብሩኬ ነው አሁን እያወራን ያለነው። ብሩኬ አይደርስብህም፣ እንዳትደርስበት ጨርሰናል። ያንተን ጉዳይ ነው አሁን ባጭሩ። አንተ እኔ አሁን ህይወቱ ላይ አይደለም የመጣሁት ማለት እኔና እሱ የሚያገናኘን ጉዳይ ስላለን የተገናኘ ነው። ከአንተም ጋር እዚህ ጋር እያወራን ያለንበት ነገር ጉዳይ ነው ያገናኘን፣ እሱም የልጅ ጉዳይ። በነገራችን ላይ ቢኒ የልጅ መብት አለኝ። እኔ አንድ ነገር ልንገርህ ተብዬ ማለት ነው። እኔ አንድ ነገር እንደ ወንድም ልንገርህ፣ ልብህ ጥሩ ነው። እኔ ሳላየሁ ነው ልብህ ጥሩ ነው። ግን አሁን የማይሆን ችግር ውስጥ ከምንገባባ፣ የማይሆን ቃላቶችን ከምንሰነዛዘር፣ የማይሆን ነገር ከሚፈጠር ወንድሜ እናመሰግናለን። ለስካሁኑ ምንም ነገር ልታደርስብኝ ትችላለህ፣ ምንም ነገር ልታመጣ ትችላለህ። ከእንዲህ ውጣ ምናምን ብለህ ገፍትረህ ብታባረኝ ማልወጣ ልጅ ነው። አንተ እኮ ምንም ነገር የለም። ቆርጥ ሰው አይደለም። አሁን እኮ አንተ ከኛ ጋር የሚያገናኝህ ነገር የለም። እሱ ጋር ደውለህ እሱ ጋር መዛት፣ ምክንያቱም ሌሎቹ ጋር መገናኘት አይጠበቅም። እኔ ላይ ይሄዳል መሰለኝ። አዎ ሄደ፣ ሁላችንም ነበር። ስለዚህ እዛ ቦታ ላይ ምን ተፈጠረ ማወቅ ፈልጋለሁ። ግልጹ ማለት ምንድነው? ማወቅ ምፈልገው ሁላችንም ያየነው ወረቀት ማስረጃ ከሆነ ከብሩጌ ጋር ንዝንዝ ንትርክ አያስፈልግም እኮ በቃ መቻው ማሄድ ነው። ያው መንገዱ ይገና ወንድሜ እግዚአብሔር አላህ ይከተልህ። እሺ አሁን ልጁ አሁን እንደውም ልጁ የማንም ይሁን አንተ ከዚህ በኋላ እኛን የማግኘት መብት የለህም። ጨርሰናል። ሞር ደግሞ እየዛትክ ያለው ዋሽቶኛል ምናምን እያልክ ስለሆነ ነው። ዋሽቶኛል ያደረገውን ነገር በግልጽ ለምንድን ነው ያልተናገረው? ማን ነው ያዋሸ? አንተም እሺ ብሩኬ ከዋሸ እንኳን ዋሸ አሹት ዋሸ አይደለ? አዎ ከዚህ በኋላ ብሩኬ እንዳታገኝ። አሁን ከዚህ በኋላ እኔ የምፈልገው ምን መሰለህ ቢኒያም፣ ችግር ካለ ብዙ ጥያቄ አለኝ፣ ያልተመለሰ ብዙ ጥያቄ አለኝ። እነዛን ጥያቄዎች በስትክክል መልሶልኝ ግልጽ አድርጎልኝ። እሺ ምንድነው ጥያቄ? ምንም ካንተ ጋር የሚያወራው ነገር የለም፣ ምንም የሚደባበቅ ነገር የለም። ለኔ ጠይቀኝ። ምንድነው ግልጽ ያለ ነገር? ወረቀቱ ላይ የእሱ ልጅ ነው ይላል እኮ። ምንድነው የምትፈልገው ሰውዬ? እስከ ዛሬ እስከ ትላንትናው ቀን ድረስ ምንድነው ያለው ብሩክ? ልጅቷ ያንተ ናት እያለ ለኔ ብዙ ተስፋ ሰጥቶኛል። እሺ እንኳን አለ አሹት አለ። በእንደዚህ አይነት መልኩ ማረጋገጫ አይተሃል አይደል? ሊረዳህ እኮ እየሞከረ ነበር። እኔ እኮ እያገዝኩ ሊረዳህም ችግር አትፍጠር፣ ውጣ በቃ ቸው ወደ ኑሮህን ኑር፣ ተመለስ። አትድረስብን። አንተ እየፈጠርኩባችሁ ነው በጣም እንዴ። እኔ እንደዚህ ነው አይደል ያወራው። ሌሎቹ እንደዚህ ሊያወሩ ይችላሉ።
ይጋጩሃል። ከሌሎቹ ጋር እንዳትጋጭ እኔ በስነ ስርዓት ኑሮህን ኑር፣ በቃ ህይወትህን ኑር። አንተ ብቻ አይደል ይጥራኝ? ለምንድን ነው ሌላ ሰው እኔ ብቻ ያላገኘኝ? ለምን ደግሞ አታገኝ? ለምን አገኛለሁ? ብቻ ያው ችግር ለመፍጠር አይደለ? ምንድነው ችግር የምፈጥረው? እኔ በየነገርኩህ እኮ ብሩክን ማግኘት ፈልጋለሁ። አታገኘውም። እንዲያብራራልኝ ፈልጋለሁ። ነገሮቹ በዚህ መልኩ ነው እንደዚህ የሆነው ብሎ እንዲያብራራልኝ ፈልጋለሁ። እሱ ያለበት ጭንቀት ይበቃዋል። ካንተ ጋር ምንም ያብራራልህ ነገር የለም። በቃ እኔ እንደውም ማለት ነው ቢኒያም አንድ ነገር ስነግርህ በጣም እንትን እያልክበት ነበር። እሱን እንደ ጥፋተኝነት እዛ እየረበሽክ ነበር ሁላ ልትጣላው ምናምን ሞክረህ እኔ እየገፈተርክ እያስወጣኝ ነበር። ምን አላማህ ምን እንደሆነ አላውቅም። ጥፋተኛ እንደሆነ አታምንም እንዴ? ብሩክ እንኳን ጥፋትም ካለበት እንኳን እያልኩ ነው። ፋሹት እነሱ ራሳቸው እዛ ጥፋታቸው ራሳቸው ነገር አንተ አዲስ ጥፋት እየፈጠርክ ነው ያለው ምንድነው የምፈጥረው? እኔ እኮ እሺ በቃ ቢኒያም ከዚህ በኋላ እንዳደርስብን አንደርስብን አለቀ። እኛም ላይ ብቻ አይደለም ብሩክም ላይ ደረስክብኝ እንዳደርስበት ለምንድነው ማልደርስበት? አደርስበት ለምን ትደርስበታለህ እንዴ? አትደርስበት። ለምንድን ነው ለጸብ የምንገባበዘው? ወንድ ነህ፣ ጸባይ አውርተን አንለያይም። ወንድ ነህ፣ ለችግር የምንፈልግ ከሆነ እኛም ወንድ ነን። እኔም እኮ ወንድ ነኝ። ምን ትጠራጠራለህ? እንደዚህ አይነት ነገር ውስጥ መግባት አያስፈልግም። በጸባይ ተወራጨን ለምን አንለያይም? በቃ ወንድሜ አለቀ። እኔ ያላለ ልጅ አይደለም በቃ ሌላ አካል ልጅ የሚል አካል ካለ ይምጣ። አንተ አልታመንክምም። መጀመሪያውንም አታጋባ ነበር። አለቀ። አሁን ጉዳይ እኮ አንተ ወይንስ ካንተ ጋር የሚመርመር እሱ ነው? አንተ ይመረመራል። መች ይቀራል? እንዴት ያንተ መቶ ይላሉ? ምንድነው ፍላጎት? አንተ እየቀለድክ ነው እንዴ? ለምን እቀልዳለሁ? አንተ የጀመርከው እየነገርኩ ነው። 99 ካለ 99 ነው ውጤቱ። አለቀ። ልጅ ጉዳይ ነው። እሺ ለአንተ ተራ ነገር ሊሆን ይችላል። እሺ የሌለህ ልጅ ያንተ ያልሆነች ልጅ እሺ ያንተ ልጅ ነው። ያንተ ልጅ ነው። ያንተ ልጅ ከሆነ ብሩክ ያሳድገዋል። ምን ታመጣለህ? አሹት አይደለም። አይ ለምን ቆይ እሱ ጋጦጥ እየሆነ ነው። ቆይ አኖር ጋጦጥ እየሆንክ ነው አይደል? እስቲ እንዴት ነው? እሺ ጋጦጥ እየሆንክ ከሆነ እሺ ያሳድገዋል። ምን ታመጣለህ? ለምንድን ነው የኔ ልጅ የሚያሳድገው? አሁንማ የራሱ ልጅ እኮ ነው። ማረጋገጫም አለው። አንተ የምን ቤት ነህ? ሰብናው የምፈልገው ሰላም አፈልግም። አሁን እሺ አንድ እድል ሰጥሃለሁ። እንዳትደርስብን እኛ ጋር እንዳትመጣ አንመጣብህም። ከዚህ በኋላ ይዘህብን ከመጣ ችግር ከኔም ሆነ ለዚህ ያለን አይደል? እዚህ ያለን አይደል? ከዚህም አለን እዛም ካለን እንዳትደርስብን አንተ ምን እርግጠኛ ሆንክ እንዴ? ምን ያየው አይደል? ኮንፊደንስ ታወራለህ እንዴ? ምን ታውቃለህ? ከዚህ በላይ ምን ታውቃለህ? ተመርምሯል እኮ ሰውዬ። አንተ ጭንቅላት ልቆል እንዴ? ወረቀኛ ባልሆንክበት ነገር እንደዚህ አታወራም። እኔ መቼም ነው ማልፋታችሁ። ማንን አይወል ከኔ ራ ካልከኝ ደግሞ እጠረጥራለሁ። የበለጠ አንተ የሆነ ነገር አለ ማለት ነው። ምን አሁን ልጁ እሱ ነው እንትን ነው የምጠረጥረው? በምንድን ነው? ለምንድን ነው እኔ ልታርቀኝ የምትሞክረው? በቃ ውጣ። ማንም ላይ መፎከር አችልም እያልኩ ነው። እኔ ላይም ሆነ ብሩኬ ላይም ፍፄ ላይም ሁሉም ላይ መፎከር አችልም። በቃ አለቀ፣ ጨርሰናል። ያንተን ጉዳይ ውጣ። እኛ የተኛውን መንገድ ብለን እንዴትም እንቋቋማለን፣ እንቀጥላለን ህይወታችንን። ነገሮች ደግሞ ይስተካከላል። አንተ ኑሮ ታዲያ አንተ ኑሮ በሰላም ልጅስ የምን ልጅ ሰውዬ ማንበብ አችልም እንዴ? ደደብ ነህ እንዴ? ማንበብ ወረቀቱን አላየሁም እንዴ? ኑሮ የምታወራውን ነገር ተጠንቅቀህ አንተ ነህ የምታወራው ነገር ስራት የለውም። አሰን ተረጋጋ። ቆይ ወረቀቱ ያየውን እየተሳደበ አይደል እንዴ? የሚያሳድብ ስራ እኮ ነው እየሰራ ያለው። ያየውን ወረቀት አላውቅም ልጅ ነኝ ትላለህ አንተ። በእናትህ ይሄ ምንም እንትን ባላልከው ነገር አታወራ። ዝም ብለህ እኔ በቃ አንተ ዶክተር ወልቷል። ከዚህ በኋላ ብሩኬም ጋር እኛ ጋር ሂድ በቃ ለምንድን ነው የምሄደው? አንተ ራስህ ሂድ በቃ። እኔ ከእሱ ጋር አወራለሁ። ከእኔ ጋር ምንም አታወራም። አወራዋለሁ። ሂድ አንተ። ምንድን ነው የምታወራው? ከእኔ ጋር ምንም የምታወራው ወሬ የለም እኮ። ይሄን ልነግርህ ነበር የጠራሁት። ነገርኩህ እኮ። እኔ ደግሞ አርቅም አልኩህ። ራቅ ነው የምትለኝ? እኔ ደግሞ ያኔ እኮ እኛም የተሸከምነው ምን ነው? አንተም የተሸከምከው ምን ነው? ወንዶች ነን። እሺ በቃ ብሩኬ ነው ፈልገው ብሩኬ ጉዳይ የለኝም። ይኸውልህ ከልጄ ነው ጉዳይ። ከማን ልጅ አትበል። ካሜራም ይዤ ከሰው ካሜራ ላይም እየመጣሁ የምለፈልፈው አንድና አንድ ጉዳይ ልጄ ናት። በልጄ ደግሞ ማለት ነው እስከዛሬ ተስፋ አልቆረጥኩም። ከዚህ በኋላም ተስፋ አልቆርጥም። አንተ ተስፋ እንድቆርጥ የምትፈልግ ከሆነ ይሄ የሚሆን ነገር አለ። እኔ እኮ ተስፋ ቁረጥ እኮ አይደለም እያልኩ ያለሁት የምታያቸው ማስረጃዎች አይተሃል አይደለ? ስለዚህ የራስህን ኑሮ አትልፋ እያልኩ ነው እኮ። አስበህልኝ ነው ምንድነው? እኔ ከዩ ጋር ምናምን አያገባኝም። እዩን ጋር ብትፈልግ እኔ ድል ባለ ሰርግ አግባት፣ ከፈለክ ተሸክመሃት ከተማ ዙር። እኔ አይመለከተኝም። ብሩኬ ጋር እንዳትደርስ እኔ አያገባኝም ስለ ልጁ። ጨርሻለሁ በቃ። ሌላ እኔ ምንም ማውራው ነገር የለም። አትድረስብኝ። በቃ አትድረስ። ብሩኬም ላይ እኛም ላይ አትድረስ።
ደርሼ ከዛ ከእናንተ ጋር ይቅራ ሂድ በቃ መቼም ከሰው የተወጡም እነዚህ አይ በቃ እንግዲህ በቃ ደውልልኝ ቻው በቃ በቃ ቤተሰቦች ያው ሁሉም ነገር አይታችኋል እኛ ሞክረናል ከዚህ በኋላ አይመጣም ብዬ ተስፋ አደርጋለሁ ስለዚህ ቻው ደህና ሁኑ በቃ እናንተ